በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለስነ ፍጥረት ሶስተኛ፣ ለሰሙነ ሕማማት ሁለተኛ መጋቢት ወር 2018 ዓመተ ምህረት መጋቢት 29 ቀን በዚህ ዕለት የእግዚአብሔርን ሐሳብ እንድንነጋገር በገብረ መስቀል ሚዲያ የምትከታተሉ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የእግዚአብሔር ልጆች እንደምን አላችሁ? ኪልያላይሶን ዛሬ ስለ ሁለት ነገር ነው የምንነጋገረው። አንደኛው ይሄ ቀን የትምህርት ቀን ተብሎ ይታወቃል። ሁለተኛው የጥያቄ ቀን ተብሎ ይታወቃል። ሁለቱን አጠር አድርገን እንመለከታለን። ምን ይላል? ወበጺሖ ቤተ መቅደስ እንዘ ይሜህር ይላል። ወይም ወበዊኦ ቤተ መቅደስ እንዘ ይሜህር መጹ ሀቤሁ ሊቃነ ካህናት ወመላእክተ ሕዝብ ወይቤልዎ በመጥፋይተ መኑ ትገብር ዘንተ። ከቤተ መቅደስ ገብቶ አንድም ቤተ መቅደስ ገብቶ ሲያስተምር ሊቃነ ካህናት ይህን የምታደርግ አንተ ማን ነህ? ይሄ የትዕቢት ቃል ነው። ይህን የምታደርግ አንተ ማን ነህ? ይሄ ዛቻም ይመስላል። ከሊቃነ ካህናት ወይም ከምድራውያን ነገስታት ወይም ከሌዋውያን ካህናት ወገን ያይደለህ ይህን የምታስተምርና የምታደርግ አንተ ማነህ ብለው ወመኑ ወሀበከ ዘንተ ስልጣነ፣ ይህን ስልጣን ማን ሰጠህ? ይልቁንም በማን ስልጣን ይህን ታደርጋለህ ብለው በአይ ስልጣን ትገብር ዘንተ፣ በማን ስልጣን ይህን ታደርጋለህ ብለው ጥያቄ ጠየቁት ነው የሚለው። እንግዲህ ሁለት ናቸው። አንደኛው በማን ስልጣን ይህን ታደርጋለህ ነው። ሌላው የጥያቄ ቀን ነው ማለት ነው። የጥያቄ ቀን ስንል እንግዲህ እንደሚታወቀው በብሉይ ኪዳን ነቢይ ይጠይቃል፣ መንፈስ ቅዱስ ይመልሳል ይለናል። ነቢያት በተለያየ መልኩ ይጠይቁ ነበረ። የሚጠይቁትን ጥያቄ ደግሞ መንፈስ ቅዱስ ይመልስላቸው ነበር። ለምሳሌ ኢሳይያስ መኑ ውእቱ ዝንቱ ሥጋ ለቢሶ ዘወፃም ኤዶምያስ፣ ከኤዶምያስ ሥጋ ለብሶ የወጣ ማን ነው እያለ ሲጠይቅ መንፈስ ቅዱስ ደግሞ እነሆ እግዚአብሔር ወልድ እንደሆነ ለነቢዩ ኢሳይያስ ይመልስለት ነበረ ማለት ነው። ነቢዩ ዳንኤል አንበሳ ወፃ እምግብ ውእቱኬ ወልድ ዋህድ፣ አንበሳ ወፃ እምግብ ሲል አንበሳው ከጉድጓድ ወጣ እያለ ሲጨነቅ መንፈስ ቅዱስ ደግሞ አንበሳ የተባለው አንበሳ ዘእምነገደ ይሁዳ እነሆ ኢየሱስ ክርስቶስ ነው እያለ ይመልስላቸው ነበረ ማለት ነው። ስለዚህ ጥያቄ ሰው በጸሎት እግዚአብሔርን ይጠይቃል፣ በትምህርት እግዚአብሔርን ይጠይቃል። እግዚአብሔር ደግሞ ዕንባቆም እንደሚናገረው ይዘገያል እንጂ እግዚአብሔር አይቀርም ይመጣል እንዳለው ጥያቄዎች ለእኛ የሚጠቅሙ ጥያቄዎች ከሆኑ ይመለሳሉ። የማይጠቅም ጥያቄ ከሆነ እግዚአብሔር አይመልስም። ለምሳሌ ብንወስድ ዮሐንስ ወንጌል ምዕራፍ 3 ላይ ያ ፈሪሳዊው ኒቆዲሞስ አምላኩን እግዚአብሔርን ጠይቋል አይደለ? የጠየቀው ጥያቄ የሚጠቅም ስለነበረ ጥያቄውን መልሶ ይልቁንም ዘይተወልደ እማይ ወመንፈስ ቅዱስ ይክል በወያ ውስተ መንግሥተ እግዚአብሔር፣ እነሆ ከውሃና ከመንፈስ ካልተወለዱ ወደ እግዚአብሔር መንግሥት መግባት አይቻልም ብሎ ምስጢረ ጥምቀትን ይልቁንም ደግሞ በጥምቀት መወለድን ከስጋዊ መወለድ ለይቶ ስጋዊ መወለድ ይሄ ነው፣ የመንፈሳዊ ልደት ደግሞ ይሄ ነው ብሎ ከእናት አባታችሁ በስጋ እንደተወለዳችሁ በመንፈስ ቅዱስ መወለድ አለባችሁ ብሎ አስተምሮታል ማለት ነው። አሁን በሰዓቱ የተመለሰ ጥያቄ ነው ማለት ነው።
በሌላ መልኩ ሐዋርያት በማቴዎስ ወንጌል ምዕራፍ 24 ላይ ጥያቄ ጠይቀዋል። ንግረን ነማይዜ ይከውን ምጽአትከ፣ አሁን መቼ ትመጣለህ እያሉ አሁን ማቴዎስ 21 ላይ፣ ማቴዎስ 22 ላይ፣ ማቴዎስ 23 ላይ፣ ማቴዎስ 24 ላይ፣ ማቴዎስ 25 ላይ እነዚህም ሁሉ ስናያቸው ጥያቄ ያለባቸው ጥያቄያቸው የተመለሰባቸው የተማሩባቸው ጥያቄዎች አሉ እና የጥያቄ ቀን ስንል ምንድን ነው? ኢየሱስ ክርስቶስ ተጠይቆ ያልመለሰው መልስ የለም። ባጭሩ ያልመለሰው ካለ ለሰዎች የማይጠቅም ስለሆነ ነው ያልመለሰው። አዎ ለምሳሌ በማርቆስ ወንጌል ምዕራፍ 1 ላይ ስንመለከት ያ ከእናቱ ማኅፀን ሲወጣ አንካሳ ሆኖ ሽባ ሆኖ የተወለደው መዳን እወዳለሁኝ እንድታድነኝ እወዳለሁ ብሎ ጠይቆታል አይደል? አዎ የሚጠቅም ስለሆነ የአምላኩን አዳኝነት የእሱ ደግሞ ጥያቄ ተቀባይነት ማግኘቱን ስለሚያውቅ ድነሃል፣ አዎ ይልቁንም ለማንም አትናገር ብሎ ለጥያቄው መልስ ሰጥቶት እንዲመለስ አድርጎታል ማለት ነው። ወዲያውኑ የሚመለሱ ጥያቄዎች አሉ፣ የማይመለሱ ጥያቄዎች አሉ። የሚመለሱ ጥያቄዎች ለእግዚአብሔር የባህሪው ሊመልሳቸው የሚገባ ሰው የጠየቀው ከእግዚአብሔር ከአምላኩ ማግኘት የሚገባውን ጤንነት ቢሆን ሀብት ቢሆን ስራ ቢሆን ይህንን ሲጠይቅ ያገኛል ማለት ነው። ግን የማይጠቅም ጥያቄ ከሆነ ደግሞ እግዚአብሔር አይመልስም። ለምን? ያልመለሰው ስለማይመልሰው ሳይሆን የራቀ ስለሆነ ወይም የረቀቀ ስለሆነ ሳይሆን ለሰው ስለማይጠቅም አይመልስም እና በጸሎት እናንተ አምናችሁ ብትጸልዩ የማይደረግላችሁ ነገር የለም ብሏል ጌታ በወንጌሉ ማለት ነው። በማቴዎስ ወንጌል ምዕራፍ 1 ላይ አምናችሁ በጸሎት ብትጠይቁ የማይደረግላችሁ ነገር የለም። ይህን ተራራ ተነስተ ወዲያ ሂድ ብትሉት ያንን ወደዚህ ና ብትሉት ይሆንላችኋል። አዎ በጸሎት ሁሉ ነገር ይሆናል። እንደገና በስግደት እንደገና ደግሞ በምጽዋት በእነዚህ ሁሉ የሚያስፈልጉ ነገሮችን ብንጠይቅ እግዚአብሔር ለጥያቄያችን መልስ ይሰጣል ማለት ነው። እዚሁ ላይ ነው እንግዲህ ምን ይላል? እነሱ ይህንን ሲሉት በማን ስልጣን ይህን እንደምታደርግ ንገረን ብለው ሲጠይቁት እሱ ደግሞ እኔ አንድ ነገር እጠይቃችኋለሁ አላቸው። ይህን ከነገራችሁኝ እነሆ እናንተ ይህን ገበያ ለምን ፈታኸው? መደርደሪያችን ለምን ገለበጥክ? ይልቁንም ደግሞ ለምን አባረርከን? ለምን በተንከን? ብላችሁ ለምትጠይቁት ጥያቄ እኔ እመልስላችኋለሁ። ያ ከመሆኑ በፊት ግን እኔ የምጠይቃችሁ መልሷልና ጥያቄው መልስ የሆነ ጥያቄ ስለሆነ ላመንና ለሚያምን ጠየቃቸው። ምን አላቸው? ይህን ከነገራችሁኝ የገበያውን መፈታት በማን ስልጣን እንደሆነ እነግራችኋለሁ አለና ጥምቀቱ ለዮሐንስ እማይቴ ውእቱ። ምንድነው እሱ? የዮሐንስ ጥምቀት ከወዴት ነው አላቸው። አሁን እነሱ ጠየቁት። ገበያ ለምን ትፈታለህ ብለው ነው። ለምን በተንከል፣ ለምን ከቤተ መቅደስ አስወጣህም ብለው ነው። እንመጣበታለን። እሱ ይህን ሲሉት ምን አለ? የዮሐንስ ጥምቀት ከወዴት ነው? የዮሐንስ ማስተማሩ በማን ፈቃድ ነው ማለት ነው። የዮሐንስ ጥምቀት የዮሐንስ ጥምቀት ከወዴት ነው? ይልቁንም የዮሐንስ ማስተማሩ በማን ፈቃድ ነው? እምሰማይኑ ወሚመ እምሰብ፣ ከሰማይ ነውን? አንድም በእግዚአብሔር ፈቃድ ነው ወይስ በሰው ፈቃድ አለና ጠየቃቸው ይላል። ከሰው ብንለው ወይም ደግሞ ከሰው ብንለው አሉ ይህ ሰውዬ ምን ሊለን ነው እያሉ እርስ በርሳቸው ያንጎራጉሩ ጀመር። የእሱ ግን ጥያቄ ነው በእግዚአብሔር ፈቃድ ነው ወይስ በሰው ፈቃድ ነው ነው ጥያቄው። አሁን ይህን መመለስ ነው ባጭሩ ማለት ነው። እነሱ ግን ምን እንበለው እያሉ ያንጎራጉሩ ነበር ይላል። ከእግዚአብሔር ነው ብንለው ምን ነው ያላመናችሁበት ይለናል። በሰው ፈቃድ ነው ብንለው ሕዝቡን እንፈራለን። ስለዚህ ምን እንመልስ አሉና ያጎረመርሙ ጀመረ። መልሰው ግን አቅጣጫ ቀይረው ምን አሉ? ከሰማይ ብንለው ወይም ከሰው ብንለው፣ ከሰማይ ብንለው ከእግዚአብሔር የማለት ነው። ከሰማይ ብንለው ምንድን ነው? ከእግዚአብሔር ነው ብንለው ለምን አላመናችሁበትም ይለናል። ከሰው ወይም በሰው ፈቃድ ነው ብንለው ወይም ከሰው ነው ብንለው፣ ሰውን የላከው ብንለው ሕዝቡን እንፈራለን። ምን እንበለው? አናውቅም እንበለው። ኢነአምር አናውቅም አሉት ይላል። ጌታ ደግሞ ምን አለ? እኔም አልነግራችሁም አለና መለሰላቸው ይላል። አሁን ጥያቄው በውስጠ ታዋቂ ተመልሷል።
ግን ያልመለሰላቸው ለነሱ በትዕቢትና በውከት በተንኮል ስለመጡ አልተመለሰም። የማይመለስ ጥያቄ ስለሆነ አይደለም። እስኪ ምንድን ነው እንግዲህ አንደኛው የመልስ ቀን ወይም ደግሞ የጥያቄ ቀን ከሆነ የትምህርት ቀን ትምህርቱ ምንድን ነበረ? አሁን የትምህርት ቀን ስንል እዚያ ጋር አይተነዋል አይደል? ያስተማረበት ቀን ነው። ሲያስተምር መጀመሪያ በዮሐንስ ወንጌል ምዕራፍ 2 ላይ እንመልከት። የአባቴ ቤት የጸሎት ቤት ነው አለ። ትምህርቱ ይሄ ነው። የአባቴ ቤት የቀማኛ የወንበዴ ቤት ሊሆን አይገባውም አለ። ይሄ ትምህርት ነው። የአባቴም ቤት የወንበዴ ዋሻ አደረጋችሁት አለ አለና ጅራፍ አነሳና አስወጣቸው። መደርደሪያቸውን ገለባበጠ፣ ቤተ መቅደሱን አጸዳ። አሁን በመጀመሪያ ያንን የሰሎሞን ከዚያ የዘሩባቤል ያንን ቤተ መቅደስ እነሆ እንዴት ማጽዳት እንዳለባቸው አሳየና ይህን በማን ታደርጋለህ በማን ስልጣን ሲሉት ይህን ቤተ መቅደስ ስትው ወለዝንቱ መቅደስ ዋና አነሳው በሳልስት ዕለት ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ አለና ነገራቸው። አሁንም ስለ ቤተ መቅደስ 46 ዓመት ስለተሰራው ቤተ መቅደስ መስሏቸዋል። እሱ ግን ስለ ሰውነቱ ነው። ምን ማለቱ ነው? ቤተ መቅደስ የእናንተ ሰውነትን የኔ ማደሪያ ነው። የኃጢአት የተንኮል የትዕቢት ማደሪያ መሆን የለበትም ማለቱ ነው። የጣዖት ማደሪያ ሊሆን አይገባውም። የተንኮል ማደሪያ ሊሆን አይገባውም። የግድያ ማደሪያ፣ የሐሜት ማደሪያ ሊሆን አይገባውም ማለቱ ነው። ስለዚህ ማክሰኞ አሁን በመጀመሪያው ዕለት ስናየው ሆሳዕና በ22 ነው። ሰኞ በለስ በ23 ነው። ማክሰኞ 24 ነው የሚሆነው። አሁን ዘንድሮ 29 ነው። ጥንተ ማክሰኞ ግን 24 ነው የሚሆነው። በ24 የተሰሩ ስራዎች ሁለት ናቸው። አንደኛው ማስተማሩ ነው። ሁለተኛው ደግሞ ጥያቄ